እሺ ዛሬ ወዳጆች የቢዝነስ አይዲያ አለ ኢትዮጵያ ውስጥ ይሰራበታል። ነገር ግን እኛ ደግሞ ያንን ሙያ ይዘን ተቀጥረን በትንሽ ብር ኢቭን ሸክም በሉት እየሰራ ያለን ሰዎች አሉ። እነሱን ወደ ራሳቸው ቢዝነስ እንዲሰሩ የምንገፋፋበት ቢዝነስ ነው። ሜንቴናንስ ቢዝነስ ይባላል። ሜንቴናንስ ማለት የቢሮ መሳሪያዎችን መጠገን ማለት ነው። በብዙ ቴክኒክ ስራ ውስጥ በኤሌክትሪክ ስራ ውስጥ በኮምፒውተር መጠገን ስራ ውስጥ ተቀጥራችሁ ከታችም ቢሆን በኔትወርኪንግ ስራ ውስጥ ማሽነሪ ውስጥ እየሰራችሁ ያላችሁ ወጣቶች የራሳችሁን እንደዚህ አይነት ሜንቴናንሶች የኦፊስ እቃዎች ሜንቴን የምታደርጉበት ስልጠናዎች አሉ ኢትዮጵያ ውስጥ የሚሰሩ። ወደ መጨረሻ ላይ ጠቁማችኋለሁ። ያንን ስልጠና ለ4 ወር ለ5 ወር ኢቭን 6 ወር ወስዳችሁ የተለያዩ ስልጠናዎችም አሉ። አሁን ዝርዝሩን እነግራችኋለሁ። ወስዳችሁ ወደ ቢዝነስ የምትገቡበት ፓርታይም መጀመሪያ ትሰራላችሁ። ስራችሁን ከወጣችሁ በኋላ የምትሰሯቸው ስራዎች ይኖራሉ። ቤት ለቤት በቤታችሁ ሆናችሁ እየሰራችሁ ያቀበላችሁ ገንዘብ የምትሰሩበት። ቀጥሎ ደግሞ በትልቅ ራሳችሁ የስራ ቦታ ተከራይታችሁ ልትሰሩበት የምትችሉት ቢዝነስ ነው። የቢዝነስ እንዳልኳችሁ ኦፊስ ኢኩፕመንት ሜንቴናንስ ሰርቪስ ይባላል። እኛ ካልሰራ ነው ሌሎች ስለሚሰሩት ሼር ማድረጋችሁን አትርሱ። ሰብስክራይብ አድርጉን፣ ፎሎ አድርጉን። ቲክቶክ ላይ እንደዚሁ በጣም ብዙ አይነት የቢዝነስ አይዲያዎች አሉ። ይህን ዲቴይል ላቅርበው በሚል ነው የመጣ ነው ማለት ነው። ስለዚህ ምንድነው ቢዝነሱ? ብዙ አይነት ነው። ሜንቴናንስ ስለሆነ እኛ ሀገር የሚገቡት እቃዎች ከቻይና፣ ከዱባይ፣ ከቱርክ አንዳንዴ ወደ አሜሪካ የሚመጡ እቃዎች አሉ። እነሱ እቃዎች ተጠቀሙባቸው ናቸው፣ ዩዝድ ናቸው። ስለዚህ አንዳንድ እቃዎች የተቀየሩ ናቸው። ያ ማለት ቶሎ ለመበላሸት አዲስ ካልሆነ በስተቀር ቶሎ ለመበላሸት ቅርብ ነው። ለምሳሌ ፎቶኮፒ፣ ፋክስ፣ ፕሪንተር የምንላቸው ኢኩፕመንቶች እንደ ላፕቶፕ ያሉት ማለት ነው። ኮምፒውተር ራሱን የቻለ ዲስፕሌይ ዴስክቶፕ በራሱ እቃው ዩዝድ ስለሆነ የመበላሸት ፕሮባቢሊቲው ሰፊ ነው። ያንን ሜንቴን ማድረግ ትልቅ ቢዝነስ ነው። እንደምታዩት ከሆነ በጨረታ ከድርጅቶች ጋር መስራት ይቻላል። ድርጅቶችን ጨረታ አሸንፋችሁ ሰርቪሱን እኛ እንሰራዋለን ብላችሁ ልትሰሩ ትችላላችሁ ማለት ነው። ጨረታ ያወጣሉ ድርጅቶች። ብዙ ጊዜ ሜንቴን የሚያደርጉልን በወር እየመጡ ቫይረሱን ከኮምፒውተር ላይ የሚጠርጉ ከፕሪንተር አንዳንድ የሚገቡ ወረቀቶች ምናምን የሚያጸዱ ሰዎች በጨረታ ይገባሉ። ስለዚህ ወሩ ሙሉ እየሄዳችሁ ሳይሆን በሳምንት አንድ ቀን በወር 2 ቀን እየሄዳችሁ ያላቸውን ኮምፒውተሮች ያለውን ፕሪንተር እያጸዳችሁ በአልኮል በምናምን ኬሚካሎች አሉ እያጸዳችሁ ግን በተወሰነ ዋጋ ሁሌ የሚሰራ ስራ ነው ማለት ነው ይሄ ሜንቴናንስ ስራ። ስለዚህ ውስጡ ብዙ ነገሮች አሉት። በዝርዝር ግን የሚሰሩ ወይም ደግሞ ልትሰሯቸው ልትጠግኗቸው የምትችሉ ነገሮችን እንገሯቸው። በቀላሉ ብናስበው የቀለም መቀየር፣ ለምሳሌ የፕሪንተር ቀለም በጣም ያስቸግራል አይደል? ለአንዳንድ ሰዎች የቪዲዮ ሰዎች ላናውቀው እንችላለን። ያ ስራ ራሱን የቻለ የሚሰሩ ሰዎች አሉ። እየሄድን ነው አንዳንድ ቦታ ቀለም የምናስሞላው ፕሪንተር። ነገር ግን እኛ ደግሞ እየሄድን ልንሰራው እንችላለን። ስካነር አለ። ስካነር ራሱን የቻለ ሰርቪስ እቃዎችን ቢፈልግ ያንን ስካነር ሲበላሽ መጠገን በኮንትራት ልንሰራው እንችላለን። ደግሞ ስልካችንን በማስታወቂያ በፍላየርስ አድርገን በሶሻል ሚዲያ አድርገን ስልካችን ደግሞ ካሳወቅን ሰዎች እየደወሉ ልንሰራው እንችላለን ማለት ነው። ፕሪንተር እንደዚሁ ብዙ አይነት ፕሪንተር አለ። ኤችፒ ፕሪንተር አለ፣ ሳምሰንግ አለ። እኛ ሀገር እንዳልኳችሁ ከብዙ ቦታ ስለሚገባ የመበላሸት ቻንሱም ሰፊ ነው። እቃዎች የማግኘት ቻንስም ደግሞ ከባድ ነው። ስለዚህ ቶነር፣ ሌዘር ጄት እና የኢንክጀት የሚባል ፕሪንተር ነው። ሁለት አይነት ናቸው። ስለዚህ ለዚህ የሚያስፈልገው እቃ አለ፣ ለዚህ የሚያስፈልገው እቃ ይለያያል። ስልጠናውም እንደዛው ይለያያል። የማሽኑ ራሱ የፕሪንተሩ ጊዜ የሚሰራበት ጊዜ እንደዚሁ እንደ የእቃው ስለሚለያይ ያንን አጥንታችሁ ያንን ስልጠና ወስዳችሁ ነው የምትገቡበት። ስለዚህ ይሄን ከሰራችሁት ያንን ልትሰሩ ትችላላችሁ። ስልጠናው ተመሳሳይ ነው የሚሆነው። ፕሪንተሩ ብቻ ስለሚለይ ነው። አንዴ ሌዘር ጄት አንድ ኢንክጀት እያሉ ያሳያችኋል። ቀላል ነው። ወስጄው ነበር እኔ ሳትኮም የሚባል ፒያሳ አካባቢ ያለው ለ3 ወር ወስጄዋለሁ ስልጠናው ለራሴ ለቢሮ። በጣም በተደጋጋሚ ቀለም ማስሞላት ፕሪንተሩ እየተበላሸ ፎቶኮፒ እየተበላሸ ስላስቸገረን አንድ ጊዜ ወስጄዋለሁ በቃ። እና እኔም እየወጣሁ ሰራበት ነበር ማለት ነው። ልክ እንደዛ ልትሰሩበት ትችላላችሁ። ፎቶኮፒ ማሽኑም ልክ እንደዚሁ ራሱን የቻለ ስልጠና አለው። እንዳልኳችሁ ግን ተመሳሳይ ነው። ፕሪንትም ፎቶኮፒም ስካንም የሚሰሩ ሰዎች አሉ። እነሱን መሰልጠን ነው የሚሆነው። በጥገና ላይ ያላችሁ ሰዎች በተለይ በአንዳንድ ስራዎች ላይ ለኮምፒውተር ሳይንስ እንደው ዲፕሎማም ቢሆን አንዳንድ ቴክኒካል ነገር የወሰዳችሁ ሰዎች ኤሌክትሪሻን ምናምን የወሰዳችሁ ሰዎች ልትገቡበት ትችላላችሁ። ስልጠናውን ወስዳችሁ እንደ ሞባይል ጥገና እና እንደ ካሜራ ምናምን ጥገና በጣም የረቀቀ ጥቃቅን ነገሮች አይደሉም። ከፍ ያሉ እቃዎች ስለሆኑ በጣም ለማየትም አትቸገሩም። ትሰሩበታላችሁ፣ በደንብ ትሰሩበታላችሁ። እንዳልኳችሁ ሞሎች ላይ አሉ፣ በእያንዳንዱ ሞሎች ላይ ሊኖሩ ይችላሉ። ነገር ግን አሁንም ጋፑ ማለትም አቅርቦትና ሰፕላዩ ልዩነት ስላለው
ያንን መሙላት ትችላላችሁ። በመሀል መግባትና መስራት ትችላላችሁ በዚህ መንገድ ማለት ነው። ይሄ ሜንቴናንስ ኢኩይፕመንት ሜንቴናንስ ሰርቪስ በሚል ልትሰሩ ትችላላችሁ። ላይሰንስ አውጥታችሁ ነው የምትሰሩት። ከትልልቅ ድርጅቶች ጋር ከኤምባሲ ጋር ትሰሩ ትችላላችሁ። ከመንግስት ድርጅቶች ጋር ትሰሩ ትችላላችሁ። በግል ትሰሩ ትችላላችሁ። ደግሞ በየበሩ ወኪንግ ከስተመር ደግሞ ሊመጣ ይችላል። ይሄ ፕሪንተር ተበላሽቶብኛል አለ ወይ ብሎ ሊመጣ ይችላል። እሱ ስራ አለው። በነገራችሁ ላይ ከዚህ ጋር ተያይዞ እቃዎች፣ አንዳንድ እቃዎች እንደ ማውዝ፣ ኪቦርድ፣ ትንሽ እቃዎች፣ ፍላሽ አብረው ይሸጣሉ። እሱንም አብራችሁ ስለምትሰሩት ውስጡ ብዙ ስራዎች ስላሉት መጠገን ብቻ ሳይሆን እነዚህ ድርጅቶች ጋር ከተዋላችሁ እነዛን የማቅረብ እድል ይሰጧቸዋል። ስለዚህ ያንን ልትሰሩ ትችላላችሁ ማለት ነው። በጣም ክፍት ገበያ ነው የምንለው ለምንድን ነው? ሁሉም እቃ ዩዝድ ሊሆን ስለሚችል በጣም ጥቂት እቃዎች ናቸው አዲስ ሊመጡ የሚችሉት። ደግሞ ስለተወደደ አሁን አዲሱ መግዛት በጣም ውድ ስለሆነ ሰው ማስጠገን ነው እንጂ ውዱ አሁን ድራም ነው። ፕሪንተር እና ፎቶኮፒ ላይ ድራም የሚባለው ፓርት በጣም ውድ ነው። ስለዚህ ያንን በፊት ድራም ከምትቀይር ፎቶ ፕሪንተሩን ቀይር ምናምን ነገር ውስጥ ይገባ ነበር። የአንዱን እናደርገው ነበር። አሁን ግን ፕሪንተሩን መቀየር በጣም ከባድ ስለሚሆን እንዳልኳችሁ ድራም ከምትቀይር ፕሪንተር ቀይር ምናምን ነው የምንባባለው። አሁን ግን ፕሪንተር በጣም ውድ ስለሆነ ድራሙን መግዛት ይቀላል ማለት ነው። እነዚህን እቃዎቹም እያመጡ መሸጥ በጣም ሊያዋጣ ይችላል ማለት ነው። እነዚህ ፎቶኮፒ ተካልታ ስካነር እና የፋክስ ማሽን አንድ ላይ ያለው በጣም ቀላል ነው። ተመሳሳይ ነው። መግቢያውም መውጫውም ወረቀቱም ተመሳሳይ ነው። አንዱን ሰርቪስ ከሰራችሁ ሌሎቹን ስለምትሰሯቸው እነሱ ግን ስልጠናዎቹ ላይ ግን ብዙ ነገር ያሳያቸዋል። ኢቨን ስልጠናው እንደሌሉ የማታውቁ ሰዎች ድርጅቶቹን ጋር ተያይዞ ሰው ማሰልጠን በስራችሁ የምታሰለጥኗቸው ሰዎች ይኖራሉ። ግድ ታሳያችኋላችሁ። አንድ ስራ ነው እሱ። እያሰለጠናችሁ ከለመዳችሁ በኋላ 1 2 ዓመት 3 ዓመት ከሰራችሁ በኋላ አንዳንድ ነገሮችን እያሰለጠናችሁ በተወሰነ ገንዘብ ሰዎችን ማሰማራትም ልትሰሩ ትችላላችሁ። ከኤንጂኦ ጋር ይሰራል። ኤንጂኦ ድርጅቶች አላቸው ፕሪንተር፣ ፋክስ፣ ፎቶኮፒ የራሳቸው አላቸው። ያን ሰርቪስ ማድረግ መስራት ከኤንጂኦ ጋር ልትሰሩ ትችላላችሁ። ፒኤልሲዎች እንደዚሁ ቅድም ስላዘረዘርኳቸው ነው። ፒኤልሲ ማለት በግለሰብ ካምፓኒ ሆኖ የተወሰነ ፕሪንተር እና ምናምን ያለው በወር እየሄዳችሁ እናንተ በ300 ብር ምናምን ትዋዋላላችሁ። ችግር የለም። እቃ ግዢ ሲሆን እነሱ ስለሚገዙ ማጽዳቱ ምናምን ግን ትሰራላችሁ። እዚህ ጋር ተያይዞ ቫይረስ መጥረግ፣ ኮምፒውተር ላይ ቫይረስ መጥረግ ካምፓኒ የሚገዛ ከሆነ ግን ስለማይችሉበት እንደዚህ የተማራችሁ ሰዎች ግን ኢቨን ዩቲዩብ ላይ ሰጥናችሁ ያነዛን ድርጅቶች በኮንትራት ያንን ቫይረስ ማጽዳት በ2 ወር፣ በ3 ወር፣ በ6 ወር በክፍያ መስራት ውስጥ ልትሰሩ ትችላላችሁ። እንዳልኳችሁ ስራ ያላችሁ ሰዎችን ፓርታይም ልትሰሩ ትችላላችሁ። አሁን ጥሩ ነው። ምን ማለት ነው? ድርጅቶች እስከ 4 ሰዓት እስከ 3 ሰዓት እንዲሰሩ እየተገደዱ ነው። ያ ማለት 2 ስራ የመስራት ቻንስ አለን። እንዲሁም ፓርታይም ልንሰራው እንችላለን ማለት ነው። በጣም ጥሩ ኦፖርቹኒቲ ባይዘዊ ማታ ድረስ ሀገራችን ላይ ስራ መጀመሩ ማለት ነው። ዝግ ከሚሆን አንዳንድ ቦታ ልታሰሩ ጋር ምናምን ዝግ ነው። ያ ከሚሆን ክፍት መሆኑ በጣም ለሰራተኞች ይጠቅማል፣ ለጎበዝ ሰዎች ማለት ነው። እና እንድታደርጉ አበረታታቸው። ዋናው አስፈላጊ ነገር ልምድ ነው። ልምድ ማለት በሆነ ቦታ ላይ የለመዳችሁት ነገር መሆን አለበት። ለዚህ ቢዝነስ አስፈላጊው ነገር ስልጠናው ግድ ነው። ኤሌክትሪክ ሲስተም ምናምን ስለሆነ እቃ የሚበላሽ ስላለው መሰልጠን ግድ ነው። እቃዎችን ማወቅ ግድ ይላል። የመጀመሪያው እሱን መሰልጠን ነው። ሁለተኛ መፍቻዎች አሉ። በጣም መፍቻዎች አሉ። ግን ስትጀምሩ በዛ ባትጀምሩ ጥሩ ነው። ራሱን የቻሉ መፍቻዎች፣ ፕሪንተር መፍቻዎች፣ ተመሳሳይ መፍቻዎች አሉ። ስልጠናው ላይ የሚነግሯችሁ መፍቻዎች አሉ። እነሱን ትገዟቸዋላችሁ። መበየጃ ኤሌክትሮኒክስ ሲሆኑ መበየጃ እቃዎች ውስጥ ምን በያይድበት ዲቫይስ አለ። እሱ ነው ትንሽ ዋጋ ሊሆን የሚችለው። እሱ ልትገዙት ትችላላችሁ። እሱ ግድ ነው። ቼይን ኤኒ ኢትዮጵያ ውስጥ ሰርቪስ የሚሰጡ ኮምፒውተር፣ ፕሪንተር የሚሰሩ ወዳጆች ታፈራላችሁ። ግዴታ ነው። እናንተ ማታውቁት ወይ ደግሞ መሳሪያ የሌላችሁ ነገሮች እነሱ ጋር ነው የምታሰሩት። የተወሰነ ጊዜ ኮሚሽን ሰራ ሊሆን ይችላል ማሽኑ እስክታገኙ ድረስ። ስለዚህ እዛ ትምህርት ቤት ላይ የምታገኟቸውን ኮኔክሽን መስራት ነው። አሁንም የከፈቱ አሉ። አዲስ አበባ ውስጥ ከሆናችሁ መገናኛ፣ ሜክሲኮ፣ ጦር ኃይሎች ብዙ አሉ። እነሱን ሰዎች መያዝ ኦልሬዲ የጀመሩ ስለሆነ እቃዎች ይኖራቸዋል። ምን እንደምታደርጉ ማታውቁ ከሆነ ፕሪንተሩ እነሱ ጋር ወስዳችሁ እያያችሁ የምትማሩበትና የምትሰሩበት ሊሆን ይችላል። የሚሰሩ ሌሎች ስራዎች አሉ፣ ጠቁማቸዋለሁ። ነገር ግን እነዚህ ሰው ማፍራት በጣም ጥሩ ነው በዚህ መንገድ። ሁለተኛ እቃዎች የሚያስመጡ ሰዎች፣ እቃ ለዚህ ስራ አስመጪዎች ይኖራሉ። እቃዎች በገፍ የሚያስገቡ አሉ። እነሱን ማወቅ። ካዛንቺስ አካባቢ መርካቶ አሉ። እነሱን መተዋወቅ ማለት ነው። እየሄዳችሁ ደንበኛ ጥሩ መያዝ፣ አስመጪዎች ጋር ገዝተው የሚያከፋፍሉ ሳይሆን አስመጪዎች ጋር ትውውቅ ፍጠሩ። ይጠቅማቸዋል ማለት ነው። የተወሰነ ስፔስ ይፈልጋል እቃዎች የምታስቀምጡበት። እንደውም አንዳንድ ጊዜ እንደዚህ አይነት ቢዝነስ የሚጀምሩ ሰዎች ዩዝድ የተበላሸ ፈጽሞ የማይሰራ ነገር ይሰቃቅላሉ። ብዙ አሮጌ ኮምፒውተር ምናምን እና በጣም ቢዚ መስሎ ሊታዩ ይችላሉ። ግን ያን የሚያደርጉት ለምንድን ነው? አንዱን እቃ ይተካኩበታል። እርግጥ ግን እናንተም አንዳንድ አሮጌ እቃዎችን
የምታስቀምጡበት የምትሰሩበት ጠረጴዛ ስፔስ ያስፈልጋል። በቤት ከሆነ በቤት የምትሰሩ ትችላላችሁ። ላይሰንስ ግን ያስፈልገዋል። ተከራይታችሁ በጣም በትልቁ ምናምን አትጀምሩት። እንደዛ ቶሎ ደንበኛ ብዙ ላይ መጣ ስለሚችል ማለት ነው። በዚህ መንገድ ትሄዳላችሁ። ከዚህ ጋር ተያይዞ ሁለት ነገር ልንገራችሁ። አንደኛው እቃዎች ማከራየት ልትሰሩ ትችላላችሁ። ለምሳሌ ፕሮጀክተር ካላችሁ እንደምንም ብላችሁ ከገዛችሁት ፕሮጀክተር ስልጠና ምናምን የምጠቀምበት እሱ ውድ እቃ ስለሆነ እናንተን ሰዎች ሊጠይቋችሁ ይችላሉ። ማከራየት ካሜራ ምናምን እየገዛችሁ እዚህ ቢዝነስ ውስጥ ስለሚጠቃለል ልታከራዩ ልትሰሩ ትችላላችሁ። መሸጥም እንደዚሁ። እነዚህ ሁለቱ ነገሮች አብሮ የምትሰሩት ከምትሰጡት ሰርቪስ ጋር በትውውቅም እቃዎች እያገኛችሁ የምትሸጡበት ከሌባ ላይ እንዳይሆን አደራ። ግን ያንን ስራ ልትሰሩ ትችላላችሁ ማለት ነው። ተጨማሪ ትምህርት ቤቶች በተለይ ትምህርት ቤት ሊዘጋ ይችላል። ሲዘጋ ብዙ ኮምፒውተር ሊገኝ ይችላል። ያንን ገዝታችሁ አስቀምጣችሁ ለሚፈልጉ ሰዎች ደግሞ እናንተ አንድ በአንድ እያላችሁ ልትሸጡ ትችላላችሁ። ይሄ በጣም ትልቅ ስራ ነው ማለት ነው። እንደዚህ ብዙ ስለሚገጥመን ነው። ከዚህ ጋር ተያይዞ ትምህርት ቤት በጣም ትልቅ ደንበኛዎቻችሁ ሊሆኑ ይችላሉ። ብዙ ኮምፒውተር ያላቸው ትምህርት ቤቶች፣ ህጻናት ሙያዎች ኮምፒውተር 1 2 3 ኮምፒውተር ቢኖራቸው ያን ሰርቪስ ማድረግ ያን ማስተካከል ልትሰሩ ትችላላችሁ ማለት ነው። ማታ ማታ ማሰልጠንም ራሱን የቻለ ቢዝነስ ቅድም ጠቅሼዋለሁ። ግን እናንተ የቻላችሁትን ሙያ ሰዎችን ላይሰንስ አውጥቶ ማሰልጠን በጣም ትልቅ ማለት ነው። አሉ በጣም ብዙ ቢዝነሶች አሉ ኢትዮጵያ ውስጥ ሜንቴናንስ የሚሰሩ ግን ማሰልጠን ያልጀመሩ። የሚያሰለጥኑት እንዴት ነው? እነሱ ጋር ተሸካሚ አድርገው ሰዎችን ቀጥረው ዲግሪ የሚኖራቸው ምን የሚኖራቸው ይህን መስራት የሚፈልጉ ሰዎችን ይቀጥሯሉ፣ ያሸክሟቸዋል ማለት ይቻላል። ኮምፒውተሩ ሲመጣ ሲሄድ ጨረታ ያሸነፉ ድርጅት እየሄዱ ሰርቪስ እንዲሰሩ ምናምን ያሰሯቸዋል። ያው ልፋት ነው ማለት ነው። ከዛ ግን ሰዎች ልጆቹ ግን ይለምዱና የራሳቸው ይከፍታል። እንደሱ አይነት ሳይሆን በክፍያ ማሰልጠን ራሱን የቻለ ትልቅ ቢዝነስ ነው በዚህ ቢዝነስ ላይ ማለት ነው። በዚህ ቢዝነስ ላይ ማስታወቂያ በሰፊው ማስታወቂያ በፍላየር መስራት ትችላላችሁ። ሶሻል ሚዲያን በደንብ ተጠቀሙ። ሰው ፌስቡክ፣ ቲክቶክ፣ ዩቲዩብ ይጠቀማል። ስለዚህ በዛ መንገድ ቴሌግራም፣ ኢንስታግራም ባለው ቼን ሶሻል ሚዲያ ላይ ድርጅታችሁን ማስተዋወቃችሁን አትርሱ። በጣም ትልቅ መንገድ ነው እሱ። ከዚህ ቀጥሎ ትምህርት ቤቶቹን ላስተዋውቁ። ሳትኮም የሚባለው አለ። እኔም ወስጄበታለሁ። ፒያሳ ጦር ኃይሎች ነበራችሁ ብራንች፣ ትንሽ ቆየት ብሏል። ማፈላለግ ስልካቸውን ማፈላለግ ትችላላችሁ ማለት ነው። አንደኛው ሳትኮም ይባላል። ሁለተኛው ደግሞ አሜን ይባላል። ቴክኒካል ኢንስቲትዩት አይነት ነገር ነው። ሮቦት ደግሞ የሚባል አለ። እሱም እንደዚህ ቴክኒክ ነው። ስለዚህ እነዚህ እና አሉ 1 5 ተጨማሪ ነገሮች ትምህርት ቤቶች አሉ። ሰርች አድርጉና ሰፈር የሚቀርባችሁ ብዙ ትምህርት የሚያስተምሩ ፋክሱንም ሁሉንም የሚያስተምሩ ክፍያቸውንም በደንብ አጣርታችሁ ብትገቡ በእርግጠኝነት ከአመት ምናምን በኋላ ትልቅ የሆነ የራሳችሁ ቢዝነስ ይኖራቸዋል። አንዳንድ ጊዜ ቢዝነስ ሀገር ያስለቅቃል። አዲስ አበባ ላይ እዛ ብዙ ከሆነና ገበያ ያን ያህል አጣው የምትሉ ከሆነ ወጣ ማለት ይቻላል። ከአዲስ አበባ ወደ ሸገር ሲቲዎች ከፍ